ሰላም ናችሁ እንዴት ናችሁ? አሁን ላስረዳችሁ እንዴት ፖዚሽን ምናምን መረጥከው ላስረዳችሁ። ፈርስት ቲንግ ኦርዶ ብሎክ አለ ፎር ሀወር ላይ ዋን ሀወር ኒድ ኤክስትሪም ኦርዶ ብሎክ ነው። ሊኩዲቲ ይህን ከወሰደ በኋላ ይህን ከወሰደ በኋላ ኢንዱስመንት ማለት ትራፕ ነው እስካሁን ኮንሶሌሽን ሲያደርገኝ ይሄ የማኒፑሌሽን አልኩኝ። ይሄ የማኒፑሌሽን ነው፣ የሃይ ታይም ፍሬም ማኒፑሌሽን ነው ማለት ይሄ ብሬክ አድርጎ ወደ ላይ ይሄዳል አልኩኝ። ኖ ፕሮብለም 50% ነው 50%። እኔ ሞመንቱ ሳየው ያላሉ እንዴት ብሬክ ያደርጋል። አሁን እዚህ ወደ ላይ እንዴት ብሬክ ያደርጋል ያለ ፑልባክ አድርጎ ቡም ፑልባክ አደረገ ሲመለስ። እኔ አሁን ይሄ ሌሊት ላይ ነው፣ ይሄ ሙሉ የተፈጠረው ሌሊት ላይ ነው። ይሄ እኔ ማውቀው ጉዳይ ነበር። ከዛ ሊጧ ሲነሳ የኔ ኮንሰፕት ተጠቀምኩ። የኔ ኮንሰፕት ሚድናይት እንደዛ አካባቢ አያየሁ አገኘሁት። ቲፒ አሪፍ ቲፒ ነው ያገኘሁት። አለቀ ጨረስኩ። ኦርዶ ብሎክ እና ሞመንቱም ቀስ እየሄደ መጣ። ሲልቨር ቡሌት የኔ ዞን ገባው ትሪፕ እስከ ፖይንት ኦፍ ኢንትረስት ኦርዶ ብሎክ የ50% ወይም ማይነር ዞን ምርጫ ነው። ሁለተኛ 5 ሚኒት እንሄድ። የኔ ኮንሰፕት በ5 ሚኒት ነው የሚሰራው። ፐርሰናል ፌር ቫሊ ጋፕ አረገ ከማይነር ኢንቨስትመንት በኋላ ሪያክት ያደረገው በቃ እዚህ ሪያክት ያደረገው እኔ ምን አልኩ? ድጋሚ ሪያክት ካደረገው እኔ እገባለሁ አልኩ። ትሬድ ድጋሚ ሪያክት አደረገው። ቲፒ ሞስት ኦፍ ታይም ማድረገው እኔ ቲፒ ሲልቨር ቡሌት ወይም ሲልቨር ወይም ማይነር ይሰራል። ሜጀር ይሰራል አይሰራም አይደለም፣ ግን መወሰን አለበት። ኮንሶሌሽን ካረገ እዚህ ላይ ኮንሶሌሽን ካረገ ምሻለ መውጣት ነው። እዚህም ኮንሶሌሽን ካረገ ማይነር መውጣት ነው ምሻለ። ግን ሁለቱም ኮንሶሌሽን ካላረገ በቃ መጨረሻ ቲፒ መጨረሻ ዘ ላስት ቲፒ የሜጀር ፈርስት ታች ሚድ ላስት አታርጉ። ፈርስት ታች ወይም ሳይነካው 3 ፒፕስ 4 ፒፕስ መሆን አለበት። እርግጠኛ መሆን ከፈለክ ለምን አልፎ ነክቶ በፍጥነት ወደ ላይ ይሄዳል። በፍጥነት አለቅ። ከዛ ሜጀር ዞን ነበረ። ሜጀር ዞን እርግጠኛ ሆንኩት ለምታውቃል አንድ በሃይ ታይም ፍሬም ላይ ይሄን ብሬክ አደረገው። ኮንሶሌሽን ማለት ይሄ ማኒፑሌሽን ነው። ሁለተኛ ላው ታይም ፍሬም ላይ ኮንሶሌሽን ነበረ። ይሄ ኮንሶሌሽን ነበረ። ማኒፑሌሽን ቆመ። እኔ እንዴት ነው የማቆመው ያውኩት ታውቃለህ? አንድ ይሄን ኤሪያ ሲታየው ይሄን ኤሪያ ሲታየው ያየ ማርኬቱ የሚያደርገው ቀስ ብሎ ይሄዳል ማለት እኔ ጨረስኩ። ቢሪሽ ስትሮንግ አሁን ወደ ላይ መሄድ እፈልጋለሁ እያለ ነው። ሞመንት ቀየችት። ከዛ እኔ በቃ ከነካው ሜጀር እኔ ገባለሁ አልኩት። ገባ። በምን በፖዚሽን በሪል አልገባሁትም ትሬድ። ከዛ ፈርስት ቲፒ የት ነው? ይሄ ነው ፈርስት ቲፒ። ሰከንድ ቲፒ ምን አልኩ? ሜጀር ኤግዛክትሊ ነምበር ኦር ከሱ 3 ፒፕስ ከኋላ በምርጫ ነው፣ ግን ኤግዛክትሊ ይሻላል። ወይም ከሱ 3 ፒፕስ 4 ፒፕስ ማድረግ አለበት ልዩነት። እሱ ገባው ትሬድ በም። እሺ አሁን ይሄ አመለጠኝ ማለት ይሄ አመለጠኝ የተችው ይሄም አለ። ይሄ ሞመንቱ ስታየው ይሄ ሞመንት ዊክ አይታላ የቡሊሽ ነው ማለት በላው ታይም ፍሬም ላይ ቡሊሽ በጣም ኃይለኛ ነው ያለው። ድጋሚ ስለኝ በቃ ምን አለ ላው ታይም ፍሬም ትላለህ አንተ በ1 ሚኒት ላይ ትላለህ። ስታየው ማርኬቱ ቀስ ብሎ የተቋቋመ ነው። ቀስ ብሎ ፖይንት ኦፍ ኢንትረስት ቀስ ብሎ እየሄደ ነው። ምን ማለት ነው? ስሎ ሞመንት ከሆነ ማለት ቲፒ ወይም ማርኬቱ ዞኑ ደረሰ፣ የባይ ዞን ደረሰ ወይም የቢሪሽ። አሁን ግን የባይ ነው። ኦርዶ ብሎክ አለ ማለት የባይ የበለጠ ነው። በቃ እኔ ተረጋገጥኩ። ብሬክ ታች አይሄድም ሞመንቱ ስለሆነ። ከፈለጋችሁ ላው ታይም ፍሬሞች እዚህ ይገባሉ። አለቀ። ይሄ ነው ትሬዱ። ኦልሞስት ኦፍ አለቀ። እሺ ሌላ ይሄ ሙሉ ፖዚሽን ነው። አርብ ስለሆነ አርብ ላይ መግባት አችልም ትሬድ። ሁለተኛ ትሬድ ያረጋገጥኩትን ፊቦናቺ ሲጠቀም ያየ ነክቶታል።
ኢኩሊብሪየምም ነክቶታል። ያየ ነክቶ ከነካው በኋላ ያየኸው ወደ ላይ ሄደ። በጣም ወደ ላይ ሄደ ማለት ቢሪሽ ገና አላለቀም ማለት ቡሊሽ ገና አላለቀም። ከዛ ድጋሚ ቢሪሽ ሲያሳየን ያየ ዊኩ የላይ ነው የቡሊሽ ዊክ ያየ ሃይ ነው ማለት ማርኬት ገና የተቋቋመ ነው እያለኝ ማለት የሁለተኛ ጉዳይ ኢኩሊብሪየም ኤግዛክትሊ ማለት ማርኬቱ ሪስፔክት ያደርጋል። ማለት አንደኛ ኮንፎርሜሽን ቡሊሽ ኃይለኛ ነው ሞመንቱ፣ ሁለተኛ ኢኩሊብሪየም ኤግዛክትሊ ሪያክት አደረገ፣ ሶስተኛ ሰፖርት ኤንድ ሬዚስታንስ ሌቭል ያየ አይተዋል። እዚህ ፑል ባክ ሲያደርገው ይሄ ማለት ምን አልኩኝ? ይህን ቦታ ብሬክ አደረገው በቃ ማለት ብዙ ኦርደር አለ እዚህ ላይ ሊኩዲቲ ይወስዳል ወይም እዚህ ሊኩዲቲ ይወስደው ወደ ላይ ይሄዳል። ድጋሚ ሞስት ኦፍ ታይም የሚፈጠረው ግን ማርኬቱ በቃ ሪስፔክት አድርገው ወደ ላይ ይሄዳል። ቲፒ ልንበላ ነው። አለቀ። አሁን ነክቶታል። ያለፈን ትሬድ ከተባለ ይሄ ነው። ያለፈን ትሬድ ይሄ ነው። ላስረዳችሁ በፍጥነት ታይም ከመወስድባችሁ ፈርስት አናላይዝ አደረገው በቅርብ ይሄ ትሬንድ ላይ ነው ይታያል። ትሬንድ ላይ ነው። ትሬንድ ላይ ሳይሆን ላስት ሊኩዲቲ አልወሰደም። ካየ ላስት ሊኩዲቲ አልወሰደም ማለት መውሰዱን አይቀርም። ይሄ ፈርስት ቲፒ ላስት ቲፒ ኦር ደ ብሎክ ነው ስናየው ኮንሶሌሽን ነው። ይሄ ኮንሶሌሽን ከሆነ ማኒፑሌሽን የት ነው የቆመው? ይሄን ከወሰደ በኋላ ቆመ። ለጥፍ ኮንሶሌሽን እዚህ ቆመ። ትሬዱ ሊኩዲቲ ወሰደ። ድጋሚ ኮንሶሌሽን ሊኩዲቲ ወሰደ። እዚህ ሙሉ ሊኩዲቲ ከወሰደ በኋላ አንተ ትሬድ መግባት ትችላለህ። ሞመንት ካየ በኋላ እዛ ላይፍ ላይ ሞመንት ካየ በኋላ ትሬድ ግባ። ብዙ ጊዜ ማድረግ አለብህ እዚህ ነው ስቶፕ ሎስ የመጨረሻ ስዊንግ ለው መጨረሻ ካንደልስቲክ ዊክ ቲፒ እዚህ ታደርገዋለህ ወይም እዚህ የትም አድርገው ወይ 50% አንተ በምርጫ ነው አንተ የምታየው ነገር አለቀ። ትሬዱ እኔ የምገምተው ከነበርኩ ካልኩ ግን አልነበረም። አለቀ። አይታወቅም የት ነው ስቶፕ ሎስ ማድረገውን። ይሄንን ስትራቴጂ አይለወጥም። ይሄ ነው ፈርስት ቲፒ፣ ሰከንድ ቲፒ፣ አሁን ሰር ቲፒ ልነካ ነው። አለቀ። ፈንድ ደልፍ ያለው ልንገራችሁ። መጀመሪያ ስቴፕ፣ ሁለተኛ ስቴፕ ይቀረኛል። ሁለተኛ ስቴፕ ካለፍኩ አሪፍ ደረጃ ከደረስኩ ኢንሻአላህ በየወር ጊቫዌ ላደርግ እችላለሁ። በየወር አይታወቅም። ካለፍኩ ደህና ሌቭል ከደረስኩ ጊቫዌ አይቀርላችሁም። ግን አትሊስት ላይክ አድርጉ። ያልገባችሁ ነገር ጠይቁኝ፣ አስረዳችኋለሁ። ይሄ ኮንሰፕት ከፈለጋችሁ አስረዳችኋለሁ። ቀላል ነው፣ በጣም ቀላል ነው። ገና ብዙም ቪውስ አስረዳችኋለሁ። እንዴት ነው ማርኬት ማርኬት የሚያደርገው። ግን ይሄ ስትራቴጂ ኦልሞስት የሚሰራውን ቢትኮይን እና ጎልድ፣ ግን ጎልድ ይሻላል። ብዙ ጊዜ ጎልድ ላይ ይሰራል ሞስት ኦፍ ታይም። ቻው። ኔክስት እንገናኝ። ያለ ምንም ከት ቆይ ትሬድ እንጠብቅ ማግኘትም አረን ከማርኬት ያለ ምንም ከት በቃ ነከበላች ቲፒ ነክቶታል። በቃ ቲፒ ነክቶታል። በል ቻው። አላስቀያችሁም ከዚህ በላይ ባይ